አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የሰአዲ የሽነቷ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። የአላህ ሰላምና እዝነት ረድኤት በረከት በሁላችንም ላይ ይሁን እያልኩኝ አንድ ጥያቄ አለኝ ማለት ነው። እስኪ ዛሬ መልሱልኝ። ማን ነው እስኪ ሀሳብ የሌለበት? ማን ነው እስኪ ኢትዮጵያ ሰው ጥሎ ያልመጣ? ኢትዮጵያ ቤተሰቡን ትቶ ያልመጣ ማን ነው? ማን ነው ስደት ላይ በቃ ሀገሬ ከሌ እንደዚህ ባልሆነብኝ ብሎ የማይጨነቀው ማን ነው? በተለይ አሁን ባለው ጦርነት ማለት ነው፣ አሁን ባለው ረብሻ ማን ነው እስኪ እናቱን ትቶ ያልመጣ? እናት ኑሮት ስለ እናቱ የማይጨነቅ ማን ነው? አሁን ባለው ረብሻ ማለት ነው። ማን ነው እስኪ አባቱን ትቶ መጥቶ እዚህ ጭንቅ ያልሆነበት? ማን ነው እስኪ ልጅ ወልዶ ትቶ ያልመጣ? ማን ነው እስኪ ባለቤቱን ትቶ መጥቶ እዚህ በሀሳብ ልቅ ያላለ? በቃ ሀሳብ ያልነካው ማን ነው? ሀሳብ ያልነካው ሰው ማን ነው? እኔ ነኝ በሉኝ። በእርግጥም እናንተ የታደላችሁ ናችሁ። ወላሂ ያ ረቢ ወዴት እንሂድ? ወላሂ በጣም ነው የሚያስጨንቀው፣ በጣም ነው የሚያስፈራው። እኔ አንድ ዛቴን ይዤ ሌላ ቦታ ብሆንም ልጅ ያለች፣ ባል ያለ፣ አባት ያለ፣ ወንድሜ፣ እህቴ፣ እናቴ፣ አጎቶቼ፣ የአጎቶቼ ልጆች፣ አክስቶቼ ልጆች፣ አክስቶቼ፣ አረ ምኑን ልቁጠረው? ስለማን ነው የማታስቡት? በዚህን ሰዓት ስለማን ነው መጨነቅ የማትችሉት? ወላሂ አሁን ያለንበት ሁኔታ በጣም ከባድ ነው። እኔ በጣም ተረብሼ ነው ያለሁት። በቃ በጣም ተረብሼ ነው ያለሁት። አቅም ቢኖረኝ ሁላቸውንም ሙጥጥ አድርጌ ከዛ ባወጣቸው ደስ ይለኝ ነበር። ግን ደግሞ እንዴት ብሎ ወላሂ ሳስበው በጣም ነው የሚከብደኝ። አላህ ይሄ ቀን አልፎ በመልካም የምንገናኝ አላህ ያድርገን እንጂ ማለት ነው። በጣም ነው የሚያስፈራው ሰዓቱ አለ አይደለ? በቃ ረብሻው በጣም ያስፈራል። በጣም በቃ ዛሬ ምነው እዛ ብሆን ብዬ ነው የተመኘሁት ማለት ነው። ምክንያቱም ቢያንስ ልጄን እስር አድርጌ የሚሆነውን ነገር አብሬ ይጋፈጣለሁ ማለት ነው። ቤተሰቦቼ፣ እናቴ፣ አባቴ፣ ባለቤቴ ማንን ይዤ ማንን እተዋለሁ? በቃ የዚህ ሁሉ ሀሳብ ነው እኔ ላይ ያለው ማለት ነው። ሁላችንም ደግሞ እንደዚህ እንደሆን ነው እኔ የማውቀውና እስኪ ሀሳብ የማይነካው ማን ነው ያለው? ማን ነው ይሄ ነገር የማያስጨንቀው? እኔ ነኝ በሉኝ። እንደ የሆነት እኔ በዚህ ሀሳብ ያልተጎዳለ ብዬ አላስብም። እና እስኪ ካላችሁ እኔ ነኝ። እኔ ስለዚህ ነገር አላስብም በሉኝ። አለማሰብስ ይቻላል ወይ? ይቻላል ስለዚህ ነገር አለማሰብ? አላህ ይድረስልን፣ አላህ ያግዘን። አረ ያ አላህ፣ አረ ያ በናት ወላሂ ዱዓ እናድርግ። ቤተሰቦቻችን እዛ ናቸው። እኛ ብቻ እዚህ ተነጥለን ምን እናደርጋለን? አላህ ሰላሙን ያውርድ። ያ ረህማን ያ ረሂም ያ አላህ፣ ወላሂ እሱ ይዘንልን። እንደኛ ጥፋት እንደኛ ስራ ሳይሆን እንደሱ ቸርነት እሱ አላህ ምህረቱን ያውርድልን። ዱዓ አድርጉ። ወላሂ በቃ አሁን ላይ እኔ በጣም ከአቅሜ በላይ እየሆነብኝ ነው። በጣም ነው በቃ አይደለ፣ ሀሳቡ በጣም ውስጤ ገብቷል። በጣም ማለት ነው። ብቻ የተጎዳው ላለማስመሰል ሰዎችን ፊት ሲያዙኝም የተከፋው ላለማስመሰል እየሞከርኩ ነው እንጂ በጣም ከብዶኛል።
አላህ ይድረስልን። አላህ የተሻለውን ቀን ያምጣልን። ይህን ቀን አላህ በሰላም የምናልፍ አላህ ያደርገን፣ ማንም ሰው ሳይጎል ያ ረበል ዓለሚን። ዱዓ እንደራረግ እህቶቼ፣ ዱዓ አድርጉ፣ ዱዓ አድርጉ። ወላሂ ስለ ሀገራችን ዱዓ አድርጉ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።